በዩኬ የሚገኙ ሴቶች በአሁኑ ሰዓት እየፈነጠዙ ይገኛሉ። ምክንያቱ ደግሞ በዩኬ ኮርት የተሰጠው እጅግ በጣም የሚያስደስት ውሳኔ ነው። ይህም በዛ ሀገር የሚኖሩ ሴቶች ሴት ልጅ ማለት ምን እንደሆነ ሚኒንጉ እንዴት አይደንቲፋይ እንደምትደረግ የሰጠው ውሳኔ ነው። ይህም ብዙዎችን እያነጋገረ ይገኛል በአሁኑ ወቅት ልንገራችሁ። ካሁን በኋላ በዩኬ ሀገር የሚኖሩ ሴቶች የሚያስበላቸው ነገር እንግዲህ አይደንቲፋይ ተደርጓል። ይህም እንግዲህ ቤዝድ ኦን ባዮሎጂካል ሴክስ ነው። ይህም ማለት ሲወለዱ ሴት የሚያረጋትን ባዮሎጂካል የሆኑ ነገሮችን መያዝ አለባት፣ እሱ ነው ሴት የሚያሰኛት ተብሎ ተወስኗል ማለት ነው። እናም በአሁኑ ወቅት በዩኬ ሀገር የሚኖሩ ሴቶች ተነጥቀው የነበሩትን መብት አስመልሰዋል። ይህም ማለት ትራንስጀንደር ወይም ራሳቸውን ከሆነ ጊዜ በኋላ ወደ ሴትነት ለመቀየር የሚሞክሩና ሴትን ብለው የሚያስቡ ሰዎችን አያካትትም በሴትነት ማለት ነው። እናም ይህ ማለት እንግዲህ ለሴቶች በተወሰነ ሽንት ቤት ውስጥ ሴቶች ብቻ ናቸው መጠቀም የሚችሉት፣ ራሳቸውን ትራንስጀንደር ነን ብለው የሚያስቡ ሰዎች መጠቀም አይችሉም። ይህም ማለት እስር ቤትን ያካትታል፣ ሆስፒታልን ያካትታል፣ እንዲሁም የሻወር ቤትን ያካትታል። በተጨማሪም ደግሞ ስፖርታዊ የሆኑ ክስተቶችንም ያካትታል ማለት ነው። እናም በዚህ ውሳኔ እጅግ በጣም ብዛት ያላቸው ሴቶች የተደሰቱ ሲሆን በተጨማሪም በዚህ የተከፉ ሰዎች አሉ። ማለትም ከጊዜ በኋላ ራሳቸውን ከወንድ ወደ ሴት የቀየሩና ሴትን ብለው የሚያስቡ ሰዎች እጅግ በጣም ተበሳጭተዋል። ነገር ግን የዩኬ ሱፕሪም ኮርት እንደተናገረው ከሆነ ካሁን በኋላ ሴትን ሴት የሚያሰኛት ባዮሎጂካል ጾታዋን ወይም ስትወለድ ሴት ልጅ ማሟላት ያለባትን ባዮሎጂካል ወይም ተፈጥሯዊ የሆኑ ነገሮችን ማሟላት አለባት። እናም ሴትን የሚያረጋት እሱ ነው ተብሎ ተወስኗል ማለት ነው። ለብዙዎች እጅግ በጣም ትልቅ ደስታ ነው። ምክንያቱም በዚህ ምክንያት የሴት ልጅ ማንነት ተወስዶ ነበረ። ፕራይቬት በሆኑና ለሴቶች ብቻ በተወሰኑ መጸዳጃ ቤቶች እንዲሁም የስፖርታዊ ትዕይንቶች ላይ ከዚህ በፊት ወንድ የነበሩና ከጊዜ በኋላ ጾታቸውን ወደ ሴት ቀይረናል ብለው የሚያስቡ ሰዎች በዚህ ቦታ ላይ ይገኙ ነበር። ካሁን በኋላ ግን እንዳይገኙ ህግ አውጥቷል ማለት ነው። በዚህም ምክንያት ነው እንደዚህ ደስታቸውን እየገለጹ ያሉት ማለት ነው። ያው ይሄ ነገር አከራካሪ መሆን ባይኖርበትም ግን በእንደዚህ አይነት ሀገራት ላይ እንደዚህ አይነት ነገሮች አከራካሪ እየሆኑ ተገኝተው ነበር። በአሁኑ ወቅት ግን በዩኬ ውሳኔ ተሰጥቷል ማለት ነው። በተጨማሪም ጥሩ ዜና አለ። በትናንትናው ዕለት ስቶሪ ታይም ብዬ ባጋሯችሁ መሰረት እንግዲህ ብዙ ሰዎች ኢንቦክስ እያደረጉልኝ ነው። በዚህም ብዙ ነገር እየተደረገ ነው። በጣም አመሰግናለሁ። አሁንም ያለን ቀን ትንሽ ነው። በዚህም እንግዲህ ብዙ ነገሮችን አቺቭ ማድረግ እንችላለን። እስከ ቅዳሜ ድረስ ይቀጥላል። በዚህም እንግዲህ ኢንቦክስ አድርጉልኝ። ፖስት ማድረግ አልችልም አካውንቴ፣ ምክንያቱም ለማየትና ለመቆጣጠር እንዲመቸን በሚል ነው። ይሄን ነገር ትረዳላችሁ ብዬ አስባለሁ። ከጊዜ ሁኔታ አንጻር ነውና በጣም ነው ማመሰግናችሁ ስለተበበራችሁ። ምርቃታችሁን እንግዲህ ከሳቸው አፍ ታገኛላችሁ ብዬ አስባለሁ። መልካም ቀን ይሁንላችሁ። አዲስ ነገር ካለ መለሳለሁ። በጣም ነው ማመሰግነው።